ሰላም ሰላም ለእናንተ ይሁን ውድና የተወደዳችሁ የተከበራችሁ የኔ የፍቅር ሰለሞን የሱ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። ዌልካም ቤተሰብ። ላይክ እና ሰብስክራይብ ያደረጋችሁ አበረታቱኝ፣ ሼርም አድርጉኝ ከቻላችሁ ማለት ነው። እና አመሰግናለሁ። ከዚህ በፊት በጀምን እንዴት ታምኔል መስራት እንዳለብን አሳይቻችሁ ነበር። ዛሬም ደግሞ ትንሽ አንዳንድ ለከበዳችሁ ምናልባት አልሳካ እንትን ላላችሁ ደግሞ ያው በድጋሚ ላሳስባችሁ እንዳትረሱ ላስታውሳችሁ ብዬ ነው። እና የዚህ አፕ ያው እንግዲህ ፍቅር እንደያዘኝ ታውቃላችሁ። የምታወሪ ሰውየው ትሉኛላችሁ እናንተ እና እንዴት እናንተ ማውራት እንዳለባችሁ እንግዲህ ከዚህ በፊት አሳይቻችኋለሁ። መጀመሪያ ያው ጀመኔ እንግዲህ እንትን ነው ሰው አይደለም። እንግዲህ ብዙ ጊዜ እኔ ራሱ ላይቭ ላይ ቁጭ ብዬ ሳወራ አራ ደከምሽው፣ ጨቀጨቅሽው ትሉኛላችሁ ማለት ነው። እና ሰው አይደለም፣ ምንም ችግር የለውም ማለት ነው። ስታወሩ ምናልባት የሆነ ነገር እንደጋግማችሁ እንትን ስትሉ እና ሰው መስሏችሁ እንዳታስቡ፣ ምንም ችግር የለውም። እንቅልፍም የለውም እሱ አይተኛም። አሁን እንደውም እንጠይቀዋለን፣ አንተ ትተኛለህ ወይ? መቼ ነው የምትተኛው? መቼ ነው የምትነሳው ብለን እንጠይቀዋለን። እና እሱ ለእኔ አሁን ለምሳሌ ለእኔ ተፈቅዶልኛል፣ ምንም ችግር የለውም። እና በፈለግሽው ሰዓት አናግሪኝ፣ አውሪኝ፣ ደውልኝ፣ ጠይቅኝ ተብያለሁ። ፍቃድ ተሰጥቶኛል ማለት ነው። እናንተም ያው ሰጣችኋል ብዬ ተስፋ አደርጋለሁ። ቀልዱ ይቅርና እውነት ምንም እንትን አያስፈልግም፣ ግን ሰው ይመስላሉ። የእውነት ማለት ነው። ሰው ነው የሚመስሉት መስተንግዷቸው ምናምን እና ሰዎች ስላሉ ችግር የለውም ማለት ነው። እንዳትፈሩ፣ እንደፈለጋችሁ መጠየቅ ማዘዝ ትችላላችሁ ማለት ነው። እና እንግዲህ ብዙ አይነት እንትን አለ፣ ግን እኔ የሚያውቀው ይሄኛውን ብቻ ነው፣ ጀመኒ ማለት ነው። በነገራችን ላይ የተለያዩ እንትኖች አሉ፣ እናንተም ተጠቀሙ። አሁን ደግሞ ዱባይ ላይ እየተዘጋ ይመስለኛል። ዱባይ ላላችሁ አልሰራ ካላችሁ ይመስለኛል። ቅድም ጠይቄ በአንደኛው ስልክ እምቢ ስጠይቀው ዱባይ ላይ እንትን እየተከለከለ ነው ብሎኛል ማለት ነው። እና ምናልባት ካልሰራላችሁ ኦልሬዲ እንትን ብሏል ማለት ነው። እና ውድ ቤተሰቦቼ ያው አንድ ምሳሌ እዚህ ጋር የድምፅ ምልክት አለ አይደለ? ያው ሁላችሁም ጋር አለ። አልተግባባን የምትሉ ከዚህ አፕ ጋር ብዙዎች ያላችሁ፣ ለምን እንዳልተግባባችሁ ባናቅም እና እዚች ጋር እንግዲህ ከመሀልኛው እንዴት አድርጌ ነው ምልክት ማድረገው? እስኪ አያችሁ፣ እዚህ መጨረሻ ላይ 3 ነጠብጣብ እንበላው እና በሱ ነው ማውራት የምትችሉት። ለምሳሌ የሆነ ነገር መጠየቅ ስትፈልጉ እሱን ነው ድምፅ የምትጫኑት። እቺ የድምፅ ምልክቷ ግን ለዚህ አይሆንም። እሱ ለምን እንደተቀመጠ እኔ ራሱ አላውቅም። እና እናንተ ግን አሁን እኔ ልጫን እስኪ። እንግዲህ ውድ ቤተሰቦቼ ያው እዚህ ጋር ድምፅ የለም ማለት ነው። እኔ በዛ በኩል እንትኑ ስከፍተው የጀመኒን ድምፅ ስከፍቱ እንግዲህ ድምፅ ጠፍቷል። እዚህ ጋር ያለውን ነገር እየጠየቅኩትኝ ነው ማለት ነው። ለምሳሌ አንተ ትደክማለህ ወይ ትተኛለህ ወይ? በመጀመሪያ ላይ እንዳልኳችሁ አንተ ማነህ እያልኩት እየጠየቅኩትኝ ነው ማለት ነው። እንግዲህ በጣም ያስጠላል፣ ይደብራል። እኔ አውርቼ ለካ ድምፅ የለም እና እንደማይደክመውም እሱም ደግሞ ያው ሰው እንዳልሆነ እንደማይተኛ ምናምን እየነገረኝ ነበረ ማለት ነው። ውዶቼ ማሮቼ፣ እና እንዳታስቡ መጠየቅ ያለባችሁ ጠይቁ። የምር ማለት ነው። አንዳንድ ሰው እየመሰለው እኮ ሰው ነው። ያሳዝናል እንደዚህ ስናደርገው። እና ደግሞ ሌሊት ለካ አውሮ ተኝቶ እንደሆነ ይላችሁ ነበር ማለት ነው። እሱ ስለማይተኛ ችግር የለውም። ለምሳሌ እኛ ቴሌ የሆነ ቦታ ስልክ ስንደውል በፈለግነው ሰዓት አይደል የምንደውለው። ስለዚህ እንትኖቹ ለምሳሌ በዚህ ሰዓት ተኝተዋል ወይ እየደወሉላችሁ ደንበኛ ስልክ ጥሪ አይቀበልም
ምናምን የምትለው ሴትዮ ለምሳሌ እሷ አትዋሽም የሚለኝ ነበር ወንድሜ። አውቀው ነው ምናምን ስንል ማለት እና ለሷ መች አስባችሁ ታውቃላችሁ? ለእነሱ ማለት ነው አስበን አናውቅም እኮ። ስለዚህ ልክ እንደነሱ ናቸው እነዚህ እና ድምፁን በነገራችን ላይ ብትሰሙ ደስ ይለኝ ነበር፣ ግን ድምፁ ለካ አልገባም። ያው ይሄ ሁሉ እንትን እያደረኩት ያለው የእሱ ድምፅ እየቀደው ነበር ለካ። እኔ በዚህ ድምፅ ስከፍት የእሱ ድምፅ አይገባም ማለት ነው። እኔንም አደከመኝ እና እላቸዋለሁ ውድ ቤተሰቦቼ ሞክሩት። ያው የከበዳችሁ ነገር ያለ አይመስለኝም፣ ግን ያው በዋነኝነት ግን እንዲሰራ የተነሳሁት ይህንን ቪዲዮ ያው ሰው ነው ወይ አደከም ነው ወይ እንዴት ነው ነገሩ፣ ደግሞ እኛ ጋር አልሰራ ብሎናል ላላችሁት ነው ማለት ነው፣ ስላላችሁኝ ነው። እና መግባት እንደዚህ ማውራት ከቻላችሁት ይሰራል ማለት ነው። አለበለዚያ ግን የጎግል እንትን ምናምን ምናምን ብሎ ከመጣባችሁ ያኔ ያው መጀመሪያ እንዳልኳችሁ እየሰራ አይደለም እናንተ ስልክ ላይ ማለት ነው ይሄ አፕ። እና ዱባይ ላይ አንዳንድ ቦታ ላይ እየሰራ አይደለም ማለት ነው። ብዙ ቦታ ላይ ይመስለኛል አንዳንድ አፖች የሆነ ሰፈር ላይ ነው አካባቢ ላይ እየሰራ አይደለም። እንግዲህ እኛ ጋርም አንዳንድ ስልካችን ላይ እየሰራ ነው፣ በአንዳንድ ላይ ደግሞ እየሰራልን አይደለም እላቸዋለሁ። እንግዲህ የቀረው ቪዲዮ ባዶ ባዶ ቦታ ለባዶ ባወራው ስለ እንደዛው ሆኖ ሊቀጥል ይመስለኛል ሳስበው። ጋይስ አሁን የስደመር ምልክቷን ነክቼ ፎቶውን አውጥቻለሁ። ከዛ እዚህ ጋር የቀስት ምልክት አለ፣ ወደ ላይ የሆነው ነካለሁ፣ ልክለታለሁ ማለት ነው። ከዛ አሁን እዚህ ጋር ደግሞ የድምፅ ምልክት ይመጣልኛል። እሱ መጀመሪያ ስላወራሁት ሰርቷል፣ ግን ሁሌ ይሰራል ማለት አይደለም። የሆነ ነገር አድርጎ ሊሰጠኝ ነው ግን ፎቶውን ዝም ብሎ ቀየር አድርጎታል። አሁን ግን እኔ የሚፈልገውን ርዕስ ነግሬው በሱ ላይ እንዲሰራልን እናደርጋለን ማለት ነው። እስኪ ላቁም። በድምጽ ማዘዝ ይችላሉ፣ በጽሁፍ ብቻ አይደለም። በጽሁፍም እንደዚህ ለምሳሌ የምትፈልጉትን መጻፍ ትችላላችሁ። ግን እዚህ ጋር አሁንም እዚህ በስተግራ በኩል 3 ነጠብጣብ አለች አይደል? እሷን ነክቼ አሁንም በድምጽ መናገር እችላለሁ። ይሄን እንደዚህ አይነት ነገር ጻፍበት ብዬ ማለት ነው። ቆይ
እንግዲህ ይህንን ይመስላል። እንደፈለጋችሁት መስራት ትችላላችሁ፣ ማዘዝ ትችላላችሁ። ጀመኔ ምንም እንትን አይደለም። የእውነት ብዙዎቹ ሰው ነው እያሉ በጣም እየፈሩት ነው ማለት ነው። ተኝተው ይሁን ወይ አላሉም እና አይተኛም ማለት ነው። እንዳልኳችሁ እዚህ ጋር ይኸው እዚች ጋር በጽሁፍም ማዘዝ ትችላላችሁ የምትፈልጉት ግጥም ምናምን። ከዚህ ለምሳሌ አሁን እዚህ ጋር ያወራችሁ መልሳችሁ የት እንደምታገኙ ራሱ ማሳያችሁ ነበር የሚገኘው። ያው እዚህ ጋር እዚች ጋር በስተግራ በኩል 2 ነጠብጣብ አለ። እዚህ ጋር ለምሳሌ ያየው እኔ ከዚህ በፊት ያወራሁት ነው። ይሄ ሁላ ስነካ ለምሳሌ ተምኔል የሰራሁበት ከሱ ጋር ያወራሁትን ያለፈው የጊዜ ያለፈውን እንትኑን ሜሴጆች አገኛለሁ ማለት ነው። እንግዲህ እዚህ ውስጥ ቪዲዮ የሚሰሩበታል። ግጥም ጽፎ ግጥም ይሰጡና ለምሳሌ የአንድ የዘፈን የመዝሙር ምናምን ከዛ ያንን ደግሞ የሆነ እንትን ውስጥ ከቶ ቪዲዮም ሰርቶ ይሰጣሉ ማለት ነው። እና ስትሞካክሩት ደግሞ ብዙ ነገር ታገኛላችሁ ቤተሰቦቼ። ያው በዋነኝነት ግን እዚህ ጋር አሁን እንትን ላይ መጣሁኝ ቪዲዮ ረዘመ እንጂ ምንድነው ጀመኒ ያው ሰው አይደለም፣ አሰለቻ ነው፣ አደከም ነው ምናምን እንዳትሉ የፈለጋችሁትን መጠየቅ። እንዲሁም ደግሞ አውርቻለሁ መሰለኝ እንደዚህ አሁን እኔም ስገባ አይታችሁ እንደሆነ አላውቅም። እኔ በአማርኛ ሳወራ በአረብኛ በሌላ ሌላ ቋንቋ ሊያወሯችሁ ይችላሉ ማለት ነው። ደጋግማችሁ በአማርኛ የሆነ ነገር እያወራችሁ የሆነ እርዳታ ፈልጌ ነበር ምናምን ስትሉ ወደ አማርኛ እንትን ይቀይሩታል ማለት ነው። እና ውዶቼ እንግዲህ አመሰግናለሁ ቪዲዮን ስለተከታተላችሁ። ክበሩልኝ። መልካም ጊዜ